ጠይቁ፣ ካልሆነ ግን እኔ ራሱ ቪዲዮ ሰራለው ብሎ ቴክስት አስቀምጠውልኝ ነበር እና እንዳለውም ቪዲዮ ሰርቶ ጠዋት ምናምን አየሁኝ። ያ አሉ በጣም ማለት ቅንነት ያላቸው ወንድሞች ምናምን አሉ በፕሮቴስታንቶችም እና ሲስም ምናምን ቪዲዮ ሰርቷል አይቻቸዋለሁ። በቃ አዌር እንዳልሆነ እንዲህ ሰማንያ አንድ ሺህ ሰላም ያሬድዬ እንትን እንዳትል ለቅሳለሁ በእንደዚህ አይነት ነገር ምንድን ነው ድጋሚ አፋቸው በአፋቸው ይጸዳዳሉ፣ አፋቸውን ይከፍታሉ። ከምታስቡት በላይ ክብርና ፍቅር አለለ እናንተ ለምን ይሆናል? በቃ ሁለት ሶስት ጊዜ ቻንሱ ተሰጥቷቸዋል አይደል? ሁለት ሶስት ጊዜ እንክብካቤ ተደርጎላቸዋል። መፈለግ መማር፣ እኛ እኮ መማር የምንፈልገው ነገር አለቀ። እኛ እንኳን የእነሱን ያህል እኮ ቻንስ አላገኘንም። ይመጣሉ፣ ዛሬ ይሳደባሉ፣ ዛሬ ይናገራሉ። ኦኬ፣ ነገ ደግሞ ገስ ላይ ቁጭ ብለው በክብር ያውራሉ። ኢቨን እንኳን ትንሽ እንኳን ኢማንተ ያህል ጭንቅላት የሌላቸው ሶሪ ይሄን በመነገር የሰው እንኳን እንደ ሰው እንኳን ለብሰው የሰው አስተሳሰብ የሌላቸው ከእንስሳ ያነሱ ዛሬ ከላይ ነው የጀመረው። እንዴት እያለች ነው ኦርቶዶክስ እየመጣች ያለችው? ሁል ጊዜ ማስተዋል አለብን። ማንም ሊነካ አይገባም። ማናችሁም ልትነኩ አይገባም በፍጹም። ሁላችንም ነቅተን መጠበቅ አለብን። ከላይ መጣ እያለ ደግሞ አሁን እዚህ ላይ ደረስን እንዴ! ለምን ዝም እንላለን? በቃ አያስፈልጉም። መማር ካለባቸው ሄደው ቤተክርስቲያን ይማሩ። እዚህ ጋር ላይ በፍጹም መምጣት የለባቸውም። በቃ እውቅናውም የላቸውም፣ ፍላጎትም የላቸውም። እነሱ ዲስሪስፔክት አድርገው ገብተው ለማሳለቅ ለማለቅ ዛሬ ብለው ደግሞ በተዘዋዋሪ እኮ ሙስሊሞች ገዳይ ናቸው ማለት ነው። አሳልፈን እንሰጣለን ማለት ራሳቸው የዋጡበት እውነት ነው። ብሩክ፣ እኛ የሚመለከተን ነገር የለም። ለእነሱ ትልቅ መልስ ነው። እኛ እንደዚህ አናውቅም፣ ለገዳዮች አሳልፈን ሰጥተናል ማለት እኮ ነው። ያ ራሳቸው ይነጋገሩበት። እኛ ግን ከአሁን በኋላ ያሬድዬ ማርያምን አያስፈልግም። ያን ሁሉ አፉን አላቆ ያን ሁሉ ተሳድቦ ያን ሁሉ ነገር ብሎ ሊቃውንቶች በጣም እስኪያዝኑ ድረስ በእነሱ ስብሰባ ተደርጎ መልስ እስኪሰጥ ድረስ ተናግረው ዛሬ ደግሞ ገስ መግባት ሌላ ነገር ያመጡብናል። እስቲ ወንድ ነው ይሞክራት አይደለም ፎቶውን ለጥፎ ሎጊኑን ለጥፎ ይሞክራት። እመቤቴን ነው ሎጊኑን ተጠቅሟል። አንድ
በታችሁ ሁሉ ነገር ቤት ገብታችሁ ዲቤት የምታደርጉ ሰዎች ናቸው ስታናዱኝም የነበረው። ምክንያቱም እኔ ከሰው ተርታ አልመድም። ያ ማለት ሰው ነው ግን እንደ ቁጭ ብላችሁ ከሱ ጋር ዲቤት እንኳን ለማድረግ የሚበቃ ሰው ነው ብዬ አላምንም። እኔ ያሬዶ ይቅርታ ይደረግልኝ። ያው ቃላቶቼ ትክክል ላይሆኑ ይችላሉ፣ ግን እስከዛ ድረስ ነው ማየው። ዮሐን እውቀት ያለው ልጅ ነው፣ በእውቀት የሚነጋገር ልጅ ነው። በቃ በእውቀትና ሞክተው ተፋይት ትምህርትን ይዘና ትምህርቱን ይዞ ይምጣ፣ ተሟገቱት። ከዛ ውጭ አይ በቃ እንደ ዮሐንን ካላገኘን ይሄው ነው ወጣው። እስኪ እኔ ናና ነካኝ ነው ተቋረጠ አይደለ? አዎ ያሬዲ ተቋርጧል። እንደውም ከኔ መስሎኝ ነበር። መኩ ሲወዛወዝ ነው ከኔ እንዳሉ የተረዳሁት። አዲስ ቃል ተፋይት፣ ናና ተፋይት። ተማሪ ፍራንስ ተፋይት ምንድን ነው? ተፋይት ሀሳብ ካለ እስካሁን በተሰጠው ላይ ዮሐንዬ ኦኬ። ቴዎድሮስ አግሬሲቭ ሆኖ እንትን የማይል ምንድን ነው አግሬሲቭ ሆኖ ዲቤት ውስጥ የማይገባ ከምላችሁ ሰዎች አንድ ዮሐድ አንተን እና እንደውም ሌሎቹ በጣም አግሬሲቭ ናቸው። ስለ ክርክር ላይም በደንብ ነው እንትን የሚሉት እና በጣም ዲሰንት የሆነን ሰው ነው የተናገረው። ይሄም የሚያሳየው የእሱን የውድቀቱን ጥግ ነው እና ከእንደዚህ አይነት ሰው ጋር ለማውራት ቅድም እንዳለው ነው ከእንደዚህ አይነት ሰው ጋር ማውራት በራሱ ክብር መስጠት ነው ለሱ እና ያ ነው እንደውም እነሱን አቅም የሰጣቸው እና ቃለን እኮ ዮኒ ማኛ የሚባለው ሰው ያው ሰው ስም በመጥራቴ ይቅርታ፣ ግን ፖለቲካውን ሲያንቦጫርቅ ነበር የቆየው እኮ እናውቀዋለን። ከዛ ስንት ነገር ከሆነ በኋላ ነው አሁን እንግዲህ ኢየሱስ ማለት የጀመረውና
እኔ እንጃ እኔ አላውቅም። እና ሌላው ደግሞ ምንድነው ይሄ በቃ ቲፒካል የፕሮቴስታንቲዝም ባህሪ ነው። ይሄ ምንድነው ሂፖክራት መሆን በጣም የምትታዘቡት ነው፣ እናንተም ያያችሁት ነው። እና በጣም ሂፖክራት ናቸው። አዚፍ እነሱ ተሳዳቢ እንዳልሆኑና ኦርቶዶክስ የምትሳደብ እንደሆነች አድርገው ይናገራሉ። ከዛ በኋላ ደግሞ እውነታው ሲታይ ግን ተሳዳቢ ማን እንደሆነ ይታወቃል። እና እንዳለው ነው። እስኪ እሱ ፎቶ ለጥፎ ይጉዳ እናየዋለን። ስመለክ የዛኔ እስከ ዛሬ ዝም ተብሏል አይደል? ስንት ነገር ሲሆን የፈለጉትን ሲያደርጉ የፈለጉትን ሲወስዱ ቅዱስ ቦታችንን እንትን ሲሉ እኮ ዝም ተብሏል ብዙ ጊዜ። እና እስኪ አሁን እናያለን። ይህንን ደግሞ በልጆቻችን ሲመጡ ደግሞ የሚሆነውን እናያለን። እና እኔ የምለው ከእንደዚህ አይነት ሰው ጋር ራሱ ዲቤት አይደለም ጭራሽ ሰላምታ ራሱ አያስፈልግም። እና ሲጀመርም ያንን ማድረግ ነው። እኔ እንደዛ ነው ማስበው። የፈለገ ሰው መማር የፈለገ ቅድም እንደተባለው ይምጣ ይማር። እኔ ስለ እኔ ስነግራችሁ 7 ዓመት ፕሮቴስት ወደ ቤቴ ከዛ ነው አሁን እንትን ያልኩት። ይህ ሁሉ የሆነው እዚህ በነበሩት ደስታቸውን ይገልጻሉ እና የዋህዴን ብዬ አምናለሁ። እድል ሰጣቸዋለሁ ድጋሚ። ቢኒዬ የዋህድዬን የምትለው ሀሳብ አለ? ተገናኝታችሁ ካላወቃችሁም በዛው ተገናኙ ብዬ ነው። ቢኒ እኮ የሚተኛበት ሰዓት ነው። ቢኒ ተነሳ ተነሳ ቢኒ። እሺ ተይዛ ማለት ነው። ኦኬ እሺ ሜቢ ተሜ ሀሳብ ካለ ኦር ካልሆነ ብሩኬ ካልሆነ ዲያቆን መኳንንት። እሺ ያሬድዬ ቴድሮስ እንኳን ወደ እውነተኛዋ ወደ አንዲቷ ቤተ እምነት እግዚአብሔር በሰላም አመጣ። በጣም ነው ደስ ያለኝ ያሬድዬ ስትናገር። በጣምም ደግሞ ደስ ሊለን የሚገባው ደግሞ በቃ መንግስተ ሰማያትን የምናገኝበትን እውነተኛዋን ሃይማኖትን ማግኘታችን ነውና ዮሐድዬ መጥቷል። እንዳያችሁት ነው። ሁላችሁ ዮሐድን ፎሎ እናደርገው። ሁላችንም ፎሎ ስናደርገው እዚህ ውስጥ ድንገት 1300 ሰዎች አላችሁና 1300 ሰዎችም ዮሐድን ፎሎ አድርጋችሁታል ወይ? የመጀመሪያው ጥያቄና ሁላችሁ ፎሎ አድርጉት ዮሐድን። አንድ ጊዜ 30 ሰከንድ ልጠቀምና መጀመሪያ ከዚህ ስለሚጀምር ፎሎ አድርጉት ዮሐድ ንጉስ የሚለውን አንድ ሰው አድርጎታል። አሁን አይቻለሁ ከ1300 ሰው እና አንድ ጊዜ ፎሎ አድርጉት ዮሐድዬ። ፎሎ ያላደረጋችሁት ፎሎ አድርጉት። ቴንኪው ጽዬ በጣም ነው የማመሰግነው። አያችሁ 3-4 ሰው ፎሎ እያደረገው ነው ለሚባል ፎሎ አድርጉት ብለን ስናወራ እዚህ ውስጥም ፎሎ ሳታረጉት ድንገት ያያችሁ ሰው የፕላስ ምልክቱን ያላጠፋችሁ ሰው ካላችሁ ከዮሐድ ላይ የፕላስ ምልክቷን አጥፉት። ከዚህ ነው የምንጀምረው ሁላችንም ፎሎ ለማድረግና እያያችሁ ሁላችሁ ፎሎ አድርጉት ዮሐድዬ። 10 ሰከንድ ናት የቀረች እና ፎሎ አድርጉት። ቴንኪው። እሺ እያደረጋችሁ ያላችሁ ይታየኛል። እያደረጋችሁ ያላችሁ ሰዎች እናመሰግናለን። ተባረኩ። እናንተ ውዶች ክርስቲያኖች በጣም ቅልብ ያላችሁ አድርጉ ስትባሉ የምትታዘዙ እየታዘዛችሁ የምታደርጉ እናንተ የተወደዳችሁ ውዶች ሁላችሁንም እናመሰግናለን። መዝሙር ያሬድንም ፊት ለፊት ላይ የዲያቆን መዝሙር ያሬድንም ላይፍ ስታዩ ፎሎ የሚል ነገር ካለው ፎሎ አላደረጋችሁ እና የዮሐድ ፎቶ እኮ ከተፈለገ እኮ አለ እኮ ከዚህ በፊት በቪዲዮ ዩቲዩብ ላይ ይወጣ ነበረ። ሌላም
ያልተቃወማችሁ ያላመጻችሁ ከጉርበተኝነት ከጎጠኝነት ወጣችሁ ኤፍሬም ባለ ጊዜ ያላችሁ ወንድሞች ቪዲዮ ስሩለት፣ ፎሎ ይደረግ። ይጠብቁንኛ ቅዱሳን መላእክቶች። ሳቢ ነገር የለም ዘንድሮ በጸሎታችሁ አስቡ ማርያምን በቃ እና በቃ ያው አለ አይደለ ያው መቼስ አጋንንት በቃ ስራው በጣም ብዙ ነው። ዞሮ ዞሮ ግን ወንድማችንን ዮሐድን እንደዚህ እናደርገዋለን እንደዛ እናደርገዋለን ሳይሆን እናስደርገዋለን። ፎርሳ ማተር እናደርገዋለንማ የወንድ እኮ ወንድ ነው እኮ የሚያደርገው። እናስደርገዋለን ደግሞ ከጀርባ ሆኖ የሚቆሰቁሱ እነማማ ዝናሽ እነማማ ፀሐይ እና እነማማ አቦዘነች ይባላል። ከጀርባ ሆነው በለው ምናምን የሚሉ እና አንደኛ እናንተ ልብ የላችሁም፣ እሱን የመንካት ልብ የላችሁም። አውሮፓ አሜሪካ ተቀምጣችኋል። ቪዲዮ ሰርቻለሁ አንድ ቪዲዮ እና ገብታችሁ ሪፖስት አድርጉልኝ ፕሊዝ። በዚሁ አጋጣሚ ዮሐድን በተመለከተ ጠዋት ነው እኔ ጠዋት ነው የሰማሁት። ዛሬ ጠዋት ልክ እንደሰማሁኝ ከእንቅልፌ እንደተነሳሁኝ እንዲህ እያልኩኝ የሰራሁት ነው እና ልሳሳት እችላለሁ። ቪዲዮ ላይ ግን በጣም ነርቨስ ስለሆንኩኝ አንዳንድ የማይሆኑ ቃላትን እንጠቀም ምናምን እችላለሁ። ኦኬ እሱን ስህተቴን እንዳለ ያዙና ግን ሪፖስት አድርጉልኝ። ከጀርባ ሆናችሁ በለው ምናምን የምትሉ እነማማ አቦዘነች እነማማ ቀለመ ወርቅ እነማማ ፀሐይና ደሚቱ ደመረች ነው እኔ የምላችሁ። ማለት በቃ እናንተ ኑና ንኩን። እስኪ መጀመሪያ ወንድነት ማለት መቶኛን መንካት ነው። መታችሁ ፐርሰናሊ ኑና ንኩን። ዮሐድን መሳደብ ይቻላል፣ ተመስገንን ሁላችንን መሳደብ መብታችሁ ነው። መጥቶ እንደዚህ የሚነካን ግን የለም። ምክንያቱም እኛ ክርስቲያን ኦርቶዶክሶች ነን። አንደኛ እግዚአብሔርም ጠባቂያችን አለ፣ ሁለተኛ እኛም ራሳችንን መጠበቅ አለ። ምንም ጥያቄና መልስ የለውም። ዮሐድ ወንድማችን ከአንተ ጎን ነው ያለ ነው፣ ከአንተ ጎን ነው ያለ ነው። ምንም የሚያስፈራክ ነገር የለም። አንደኛ መንግስት አለ፣ መንግስት አለ፣ ከእግዚአብሔር በታች መንግስት አለ። መንግስት ያለበት አገር ላይ ነው ያለ ነው። ሁለት ደግሞ እኔ በጣም የታዘብኩት የታዘብኩት ዮናስ የሚባለውና ቀለሜ ቃላት የማጋጨት
ማለት አውቃችኋለሁ። እንትን ነው ያሬዲ ከኤርሚያስ ጋር ዲቤት ሊያደርግ ሲል እኔ ደውዬለት ምናምን አስቆሜው ነው ካስታወስከው በነገረ መስቀል ጉዳይ። እሺ ገባኝ። እሺ ጥሩ። እሺ ሰላም ዲያቆን፣ እንኳን በሰላም መጡ። ሰላም ብያለው። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር ይመስገን። ሰላም ናቸው? እግዚአብሔር ይመስገን። እንኳን በሰላም መጡ። አስተያየት ሀሳብ አሎት የሚያቀርቡልን? አዎ፣ አይ እውነት ለመናገር በቅድሚያ ያው ሳንቀጣጠር ላገናኘን ለእግዚአብሔር ክብር ምስጋና ይሁን። እንደዚሁም ደግሞ ወንድሞቼ በዚህ በወንጌሉ አገልግሎት ላላችሁ እንደዚህ ወንድሜ ዮሐድም እንደዚህ ሊዛትበት የቻለው ማለት ነው። ማለት ነው። ለምን የሆነ ቤተክርስቲያን መልስ የሌላትን ምናምን አይነት ነገር ሲያስቡ እኔ መልስ አላት፣ ግን ስድብ ዛቻ ስለማይፈለግ እናንተ ጋር እና ደግሞ እናንተ መልስ መጽሐፉ የኛ ነው፣ የመጽሐፍቶቹ ባለቤት ዳቢ መሆንን ሁሉም ሰው ስላ